ጤና ይስጥልን ውድ የአባቴ ቲዩብ ቤተሰቦች እንደምን አላችሁ? በዛሬው የጤና ፕሮግራሜ ስለ እርግዝና ላይ የጠዋት ማስመለስና ማቅለሽለሽ ላይ ትኩረት ያደረገ መሰናዶ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ማስታገሻ ዘዴውን ወደ እናንተ አደርሳለሁ። ማስመለስና ማቅለሽለሽ እንዳይከሰት በቁጥጥር ስር እንዲውል ለማድረግ የሚረዱ 10 ዘዴዎችን ይዤላችሁ መጥቻለሁ። በድጋሚ አብራችሁን ቆዩ። ማቅለሽለሽ እና ማስመለስ የምግብ ፍላጎት መቀነስ፣ ቋቅ ማለት የተለመዱ የእርግዝና ወቅት ችግሮች መሆናቸው የታወቀ ነው። በቤት ውስጥ በቀላሉ የሚዘጋጁ ምግቦችና መጠጦች፣ የአመጋገብ ስርዓትና ሰዓት ለውጦች ይህንን የእርግዝና ሁኔታ ለመቆጣጠር አሊያም ለመቀነስ ይረዳሉ። እነዚህ ከዚህ በታች የምናያቸው ዘዴዎች ብዙ እናቶች ሞክረው ለውጥ ያዩበት በመሆኑ የሚመቹሽን የአኗኗር ዘዴ ጋር የሚሄዱትን መርጠሽ ብትሞክሪው ይጠቅምሻል እንጂ በፍጹም ጉዳት የለውም። አንደኛና የመጀመሪያው ከመመገብሽ በፊት ውሃ ጠጪ። ከመመገብሽ በፊት 30 ደቂቃ ቀደም ብለሽ ውሃ ጠጪ። ከምግብ ጋር የምትወስጂውን ፈሳሽ መጠን ቀንሺ። ከምግብ ጋር ውሃ ወይም ሌላ ነገር መጠጣት ወይ ደግሞ በየመሃሉ ፉት ማለት በቀላሉ ለማስታወክ ያጋልጣል። ከምግብ ውጪ ባለው ሰዓት ግን እስካሁን እንደሚመከረው በቂ ውሃ መጠጣት አለብሽ። እሱንም እንዳትረሺ። ቡናና ሻይ ደግሞ በመጠኑ መሆን አለበት። ሁለተኛው ትንሽ ቶሎ ብይ። ባዶ ሆድ መሆን ማቅለሽለሽን ያባብሳል። ስለዚህ በቀን 3 የምትመገቢው ምግብ ከፋፍለሽ እስከ 6 ጊዜ በመብላት ለመሞከር ሞክሪ። ቁርስና መክሰስ መጠነኛ ምግቦች ስለሆኑ ምሳና ራት ላይ ከባድ ምግብ መመገብ። ከባድ ምግብ ከመመገብ ይልቅ አነስ አድርጎ ደጋግሞ መመገቡ ይመከራል። 3. ቀዝቃዛ ምግቦችን አዘጋጂ። ምግብ ማብሰል በራሱ ሽታው አምሮትን ከመከልከሉን ባሻገር ሊያቅለሸልሽ የሚችልበትን አጋጣሚ ሰፊ ያደርገዋል። ቀለል ያሉ ሳንድዊቾችና ሰላጣዎች፣ ቀዝቃዛ የሱፍ ፍትፍት ወይም ማንኛውም አይነት ምግብ ፈትፈት አድርጎ ፍሪጅ ውስጥ በማቀዝቀዝ መመገብ የማቅለሽለሽና የማስመለስ አጋጣሚ በእጅጉ ይቀንስልሻልና ሞክሪው። 4. በፕሮቲንና ቫይታሚን B6 የበለጸጉ ምግቦችን ውሰጂ። እነዚህ በቫይታሚን B6 እና ፕሮቲን የበለጸጉ ምግቦች የኦቾሎኒ አይነት ዝርያዎች፣ ሽምብራ፣ ሙዝና ፓፓዬ፣ አሳ፣ ጉበት ሲሆኑ አንዳንድ ሴሪያሎች በተለይ ቫይታሚን B6 ውስጣቸው በደንብ እንዲይዙ ተደርጎ የሚሰሩ በመሆናቸው አንብቦ መግዛትም ይመከራል። 5. ዝንጅብል። መጠነኛ ዝንጅብል በምትጠጪው ውሃ፣ ሻይና የተለያዩ ምግቦች እንዲሁም መጠጦች ላይ ጣል በማድረግ መጠቀም። ይህ የማቅለሽለሽ ስሜትን ይቀንሳል። የዝንጅብል ፍሌቨር ያለው ሻይ በመግዛት ማቅለሽለሽን ማስቀረትም ይቻላል እና ሞክሪው፣ በውጤቱም ትረኪያለሽ። 6. ቁርስ ከአልጋሽ ሳትወርጂ ብይ። በባዶ ሆድ ከአልጋ መውረድ የማቅለሽለሽና የማጥወልወል ወይም ቋቅ ማለትን ያመጣል። ባለቤትሽን ወይም ቅርብሽ ያለውን ሰው የተጠበሰ ዳቦ ወይም ጣፋጭ ያልበዛበት ኩኪስ ወይንም ደግሞ ቆሮሶ ከአልጋ ከመውረድሽ በፊት ከወተት ጋር እንዲያቀርቡልሽ ማድረግ ወይንም ደግሞ ማታ ከመተኛትሽ በፊት ከትራስጌሽ አዘጋጅተሽ በመተኛት ጠዋት ከእንቅልፍሽ እንደነቃሽ መቅመስ። ከዚያም ከአልጋ ስትወርጂ የማቅለሽለሽ ስሜት በጣም ቀንሶ ታገኘዋለሽ። 7. ማስታወሻ መያዝ። የማቅለሽለሽ ስሜትን የሚፈጥሩብሽን የምግብ ዝርዝሮች ያዢ። ዳግመኛ እነዚህ ምግቦች በልቶ ከመታመም ለመዳን ይረዳሻል ማለት ነው። 8. ቫይታሚን በምትወስጂበት ሰዓት አስተካኪ። ቫይታሚን ጠዋት የመውሰድ በእንቅርት ላይ ጆሮ ደግፍ እንዲሉ የማቅለሽለሽ ስሜትን በጣም ያባብሳል። ብዙ ቫይታሚኖች ትልልቅ ከባድ ጠረን ያላቸውና ጎምዛዛ በመሆናቸው ማታ ከእራት ጋር ወስዶ መተኛት ወይንም ደግሞ ቀን ላይ ከምሳ ጋር መውሰድ ይመከራል። ስለዚህ ጠዋት አትውሰጂ። 9. በቂ እንቅልፍ መተኛት። እንቅልፍ ማጣትና ጭንቀት የጠዋት ህመምን ስለሚያባብስ በተቻለሽ መጠን በደንብ መተኛትና ዘና ማለት ይኖርብሻል። 10ኛና የመጨረሻው ሎሚ መምጠጥ ወይም ማሽተት። የሎሚ ሽታ የማቅለሽለሽ ስሜትን ያረጋጋል። ስለዚህ ሎሚውን ማሽተት፣ ቆራርጦ የምትጠጪው ውሃ ውስጥ መጨመርና የሎሚ ሻይ መጠጣት ጠቃሚ የእርግዝና ማስታገሻ ዘዴ ነው። የእርግዝና ህመም እጅግ የሚረብሽና የሚያነጫንጭ በመሆኑ ከምትቀርቢው ሰው ጋር
በውስጥሽ ያለውን ስሜት በመወያየት የሞራል ድጋፍ ማግኘት በጣም ጠቃሚ ነው። የእርግዝናን ደስታ እናት የመሆን ጉጉትሽን እንዳታጣጥሚ የሚያደርግ በመሆኑ እንዳንቺ እርጉዝ ይሁኑ ወይም ደግሞ እርግዝናን ያሳለፉ ሌሎች እናቶችን ማማከር፣ ከገጠመኞቻቸው ልምድ በመቅሰም ባሻገር ችግሩ ያንቺ ብቻ ሳይሆን የብዙ እናቶች ጭምር መሆኑንም መረዳት ይኖርብሻል። በመጠኑ ቀለል እንዲልሽ ሊያደርግም ይችላል። ከሌሎች ጋር ያለሽን ግንኙነት አታቋርጪ። በዚህ የመወያያ መድረክ ላይ ውስጥሽ የሚመላለሰውን ስሜት ብትተነፍሽ ከኔና ከሌሎች እናቶች ምላሽ እንደምታገኝ ስለማምን ይህንን ቻናል ሰብስክራይብ በማድረግ የዚህ ቤተሰብ አባል እንድትሆኚ እጋብዝሻለሁ። ለሁላችሁም ማለት ነው። የዛሬን አበቃ። በሌላ ተመሳሳይ ፕሮግራም እስከምንገናኝ ሁላችሁም ባያላችሁበት ሰላም እመኛለሁ። ቻናላችንንም ሰብስክራይብ ማድረጉን አይርሱ።